ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሰዓተ መዓልቱን ባርኮ ቀድሶ የሰጠን አምላክ ተረፈ መዓልቱን ባርኮ ቀድሶ እንዲሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ መልካም ፈቃዱ ይሆንልን። በሩቅም በቅርብም የመጣችሁ የጽጌ ማርያምን የሥላሴ ልጅነት በዓል ምክንያት በማድረግ በዚህ የታደማችሁ ቤተሰቦቻችን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችንና እንዲሁም እህቶቻችን ሁሉ ከሩቅም ከቅርብም የመጣችሁ እንኳን ደህና መጣችሁ በማለት በመጀመሪያ በቅድሚያ እንደምን ዋላችሁ ብዬ በእግዚአብሔር ስም እግዚአብሔርን ለማመስገን እንዲሁ እዚሁ መድረክ ላይ የቆምኩት እኔ ታናሽ ሲሆን ወንድማችሁ የመንፈሳዊ አባት የሆንኩኝ እናንት እንኳን ደህና መጣችሁ በማለት በእግዚአብሔር ሰላምታ እንደምን ዋላችሁ፣ እንደምን ቆያችሁ። አሜን። አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የሚሆነው ፕሮግራም ምንድነው? ጸሎት እናደርግና ማዕደ እግዚአብሔርን ባርከን እግዚአብሔር የፈቀደልን እግዚአብሔር የሰጠንን በሕፃኗ ምክንያት አማካኝነት እየበላን እየጠጣን የእግዚአብሔርን ቃል እየተነጋገርን ቀጣዩን ፕሮግራም እንሄዳለን። አሁን ለጸሎት ሕሊናችንን እናዘጋጅ። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ማዕደ አብርሃምን የባረክ አምላካችን የእኛንም ማዕዳችን አባርክልን። የምንበላውን ከስጋችን የምንጠጣውን ከደማችን አዋህድልን። ለሕፃኗ በመንፈስ ቅዱስ አሳድጎ ፈጣሪዋን የምታመሰግን እናት አባቷን የምታገለግል ልጅ እንዳደርግልን የአምላካችን መልካም ፈቃድ ይሆንልን። እኛም እንዲሁ በዚህ ፕሮግራም ላይ መተን ይህንን ደስታ ተካፋይ ለመሆን እግዚአብሔር አምላክ በሰላም እንደመጣን በሰላም ወደ የበዓታችን እንድመልሰን የእሱ የአምላካችን መልካም ፈቃድ ይሆንልን። በሰላም ያዋለ በሰላም ያስመሸን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰንን ዘንድ ለዘላለሙ አሜን። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የሕዝብንም ኃጢአት አስተስርይ ይቅር በል። ስናውቅ በድፍረት ሳናውቅ በስርተት በመዓልትም በሌሊትም የሠራነውን ኃጢአታችን ይቅር በለን። የማይሠራ ኃጢአትን እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሁን ታዳሚዎቻችን እንዲሁ የሕፃኗ አባት እናት ማዕዱን እንባርካለን። አብረን በአርካንም በየመጣንበት በየደረጃችን አስተናጋጆች በሚሉን ሁኔታ እየተነሳን ማዕደ እግዚአብሔርን እንቋደሳለን። እግዚአብሔር ይባርክልን።